ሞቲቬሽን ተስፋ ለቆረጡ ሰዎች ሁሌም ትክክለኛ መሆን ከፈለክ እድሜ ልክ ፈተና ውስጥ ትኖራለህ። ባይ ዘ ወይ ሁላችንም ትክክል መሆን አንችልም። ትክክል ማለት ውሸት ነው ልንገራችሁ። ስለዚህ የፈለጋችሁትን ነገር ተናገሩ። የልባችሁ ነገር አውጥታችሁ መናገር ይኖርባችኋል። የልባችሁ ነገር ስላችሁ ሌላ ሰው አታውድቁ፣ አታንቋሽሹ፣ አትሙ፣ አትጥሉ እንጂ የመሰላችሁንና ያመናችሁበት ነገር ካለ ስፔሻሊ ህይወታችሁ ይቀይርልኛል ብላችሁ ያስባችሁት ነገር ካለ ትክክል ይሆናል ወይ ስህተት እያላችሁ መገምገም አቁሙና መጀመር አለባችሁ። ማሰብ አቁሙ። ማሰብ በጣም ብዙ ሰዎች ከስኬት የሚያርቃቸው እሱ ነው። ሐሳብ ማለት ጠላታችን ነው። አንዳንዴ ልንገራችሁ አይኖ በሐሳብ ተጠቅመን ነው አላማችን ላይ ምን ደርሰው፣ ግን ደግሞ አንዳንዴ በጣም እናስባለን፣ ኦቨርቲንክ እናለጋለን። እኔ ጠላቴ ሐሳብ ነበር ልንገራችሁ። እኔ በጣም አንደኛ አሳቢ ነኝ፣ ለዛም ነው ስኬታማ የሆንኩት። ግን ደግሞ በጣም አንደኛ አሳቢ ነኝ፣ ለዛም ነው ወደ ስኬቴ መቅረብ ያቃተኝ። ተረዳችሁኝ? ልባችሁ ተጠቅማችሁ አንጀታችሁ ተጠቅማችሁ ገፍታችሁ እለፉ። ብቸኝነትን አትፍሩ። ሰው ይተርበኛል፣ ይጠላኛል፣ ተሳስተሃል ይለኛል የሚሉት አሳሰቦች የእናንተ ዋና የውድቀት ምንጭ መሆናቸው ማወቅ አለባችሁ። እንዴት አያችሁት?